የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከተመሰረትኩ 25 ዓመት ሞላኝና የብር ኢዮቤልዩን ላከብር ነው እያለ ነውና ይሄን አስመልክተን እስቲ አንዳንድ ወጎችን እናውራ። የተኖረ ህይወት ስለሆነ ጫንጮ ደርባ የሚባል ፕሮጀክት ነበረ። የመንገድ ፕሮጀክት ነው። ከጫንጮ ከምትባል ከተማ ይነሳና ሮብ ገበያን አቋርጦ ከዛም በኋላ ደርባን ያቋርጥና በቾ ይደርሳል። የደርባ ሲሚንቶ ፋብሪካ በቾ ነው ያለው። ዋና የተሰራው መንገዱ ለደርባ ሲሚንቶ ፋብሪካና በጊዜው የትራንስፖርት ሚኒስትር ዴታ ለነበሩት ተክለ ጻዲቅ ሬባ እናት ነው። እናቱ እዛ ደርባ ነው የሚኖሩት። በእናቱ ቤት ጋር ነው ያረፈው። 32 ኪሎ ሜትር ይረዝማል። 10 ኪሎ ሜትር ሪጂድ ኮንክሪት ነው። ሪጂድ ኮንክሪት ማለት በብረትና በሲሚንቶ ብቻ የተሰራ ማለት ነው። 34 ሴንቲሜትር ቲክነስ አለው። በጣም ከባድ ጭነቶች ከደርባ ጭኖ የሚመጡ መኪኖች ስላሉ የእነሱን ክብደት እንዲችል ነው በሲሚንቶና በብረት 10 ኪሎ ሜትሩ የተሰራው። ኢትዮጵያ ውስጥ ቴክኖሎጂውም አዲስ ስለሆነ በብረትና በሲሚንቶ መስራት በሰቃ ሐይቅ ላይ አንድ ተሞክሯል፣ 1 ኪሎ ሜትር። ቀጥሎ የተሰራው ግን የጫንጮ ደርባ መንገድ ነው። የቀረው 22 ኪሎ ሜትር ሌየር 3 ሌየር ነው። ከፍተኛ ወጪ እንትን ያለ የወሰደ ፕሮጀክት ነው እና እዛ ተመድቤ ሄድኩ። ተመድቤ ሲሄድ እንግዲህ ያን ጊዜ የምሰራው የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን በኋላ ላይ ይህ መስሪያ ቤት ለምዳፌ ነው የሚኮረኩረኝ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የመንገድ መሰረተ ልማት አለ፣ የውሃ መሰረተ ልማት አለ፣ የህንፃ መሰረተ ልማት አለ። በመንገድ መሰረተ ልማት ነው ወደዛ የሄድኩት። እዛ በሚሄድበት ሰዓት ይፈሩኝ ነበር፣ እውነት ለመናገር በጣም ይፈሩኝ ነበር፣ ይጠሉኝም ነበር። ምንም ኬር የለኝም እኔ ስለሱ፣ ጠሉኝ አልጠሉኝ እና ምንድን ነው ያደረጉት? እውነት ለመናገር የስራ አስኪያጁ ሰለሞን ደመቀ ይባላል ስራ አስኪያጁ። የስራ አስኪያጁን ሽንት ቤት የሚጸዳዳበትን ማለት ነው ቆርጠውት ለእኔና ሌላ አንድ የህግ ባለሙያ አለ እዛ አስገቡን። ከስራ አስኪያጁ መጸዳጃ ቤት ጎን ላይ ቢሮ ነው ብለው እነሱ እንግዲህ ዲሞራላይዝ አድርገውን ስራ ለቀን እንድንሄድ ስለተፈለገ ነው። ነገር ግን በህይወታቸው ትልቁን ስህተት ነው የተሳሳቱትና ኦዲተርንና የህግ ባለሙያን አንድ ቢሮ ውስጥ ማስቀመጣቸው። በእርግጥ አሰራሩ አይፈቅድም እንደዛ። ኦዲተር ከማንኛቸውም ዲፓርትመንት ጋር መደባለቅ የሌለበትና ሚስጥራዊ ነገሮችን ስለሚይዝ ነው። እና እዛ ላይ ምንድን የተሳሳቱት ነገር የህግ ባለሙያው የዶክመንቴሽን እጥረት ነበረበት፣ የማስረጃ እጥረት ነበረበት። እኔ ደግሞ ህግ ክፍተት ነበረብኝና ግብትን ያለ ግብት ማለት ነው። እነሱ በእነሱ ቤት በቃ ዲሞራላይዝ አርገውናልና እውነት ለመናገር የስራ ኃላፊዎቹ ብቻ ሳይሆኑ ሰራተኞቹ ጭምር። እኔ ለምሳሌ ካፌ ውስጥ ስገባ ሰራተኞች ሁሉም ተነስተው ይወጣሉ። ምክንያቱም ከዚህ ልጅ ጋር እያወራችሁ ኢንፎርሜሽን እያቀበላችሁት ነው የሚል እንትን ስላላቸው ነው የሚፈሩት እንጂ በእርግጥ ጠልተውኝ አይደለም። ከስራ ውጪ በርታ የሚሉኝም አሉ፣ አንጀታቸውን ያራስኳቸው። አንዳንዶቹ ደግሞ የእኛን ጥቅም መቁረጥ ያስደስተዋል ብለው ያስባሉ። ለምሳሌ እኔና የህግ ባለሙያው ነገረ ፈጁ ስራ አስኪያጅ ስር ነው ያለ ነው። እኔ 40% ለስራ አስኪያጅ 60% ደግሞ ለመምሪያዬ ነው ተጠሪነቴ። እንደ ኮንዶሚኒየም 40-60 ነው የምገዛው። ስለዚህ አስተዳደራዊ በሆኑ ጉዳዮች ላይ ለስራ አስኪያጅ ተጠሪነቴ ነው። የህግ ባለሙያውም እንደዛው ነው ሴንሱ።
ስለዚህ ጥቅማ ጥቅሞቻችን የሚያልፉት በስራ አስኪያጅ በኩል ነውና የስራ አስኪያጁ ጸሐፊ ሁል ጊዜ የእኛን ጥቅማ ጥቅሞች መቁረጥ ስራ አስኪያጁን ያስደስተዋል ብላ ታስብ ነበርና ሁል ጊዜ ትቆርጥ ነበር። ምንም ደንታም አልነበረን እኛ ኦልሬዲ ስለምናጠፋው ብሩንም። ነገር ግን ሸረብን፣ ቁጭ ብለን ነገር ሸረብንና እቺን ሴትዮ እንዴት ነው ልናባራት የምንችለው? ስለዚህ አንድ ቀን ገባችልኝ። ምን ታደርጋለች? ፊልም ስጠኝ ብላኝ ትመጣለች ቢሮ እኔ ጋር። ስለዚህ ፍላሼ ላይ ፊልም ያሉኝም ፊልሞች ገልብጬ ሰጠዋት። እንትኑን ስትመልሰው ስራ አስኪያጁ የተጻጻፋትን ሚሞዎች በጠቅላላ ለእኔ ሰጠች። ከነዛ ሚሞዎች መካከል አንዱን በወረቀት ፕሪንት አድርጌ ለሆነ ወሬኛ ለተባለ ሰው አሳየሁት። ፍሬ ትባላለች በዚህ አጋጣሚ ልጅቷ። ከዛ ሳሳየው ወረቀቱን ተቀበለኝና ወዲያው ሄዶ ለስራ አስኪያጁ ነበረ ያሳየው እና ኢንፎርሜሽን የምታቀብለኝ እሷ ነች ብሎ ስላሰበ በፍጹም ከኔ ጋር ሰሪም ብሎ ማታ ላይ ወደ አዲስ አበባ 88 ቁጥር ባስ ለሰበ ቢጫ ፌስታል ይዛ አየናት። ሪዛልቱ ይሄ ነው። ከአንቲ ኮራፕሽን ኮሚሽን ጋር በምን እንደተገናኘ እነግራችኋለሁ፣ ጠብቁ። እና ይሄ ፕሮጀክት ሲሰራ በብረትና በሲሚንቶን የተሰራው ብዙ ሲሚንቶን የፈጀው። ከዛ ውስጥ ግን 1.8 ሚሊዮን ብር የሚያወጣ ሲሚንቶና ብረት የት እንደገባ። ስለዚህ መስራት ያለብኝ እኔ ነበርኩ። ኬዙንና አብተንትኜ ሰራሁት። አብተንትኜ ነው የምላችሁ። ስለዚህ ሪፖርት አደረኩት ወደ ዋናው ሄድ ኦፊስ። ለካ ሄድ ኦፊስ ደርሷል ጉዳዩ። ሄድ ኦፊሶችም እርስ በርስ ያው ግማሹ እንትን ያለ አይደለ። በጊዜው 1.8 ሚሊዮን ብር ማለት በጣም ትልቅ ብር ነው። ቤት የሰሩበት ናቸው። ግማሾቹ ብሩን በቃ ሀብታም የሆኑበት ነው። ስለዚህ ይህን ነገር ዳር ማድረስ አለብኝ። አንድ ብቀላ ነው፣ አንድ ደግሞ ስራዬ ነው። ከነከስኩ አለቅምና ሄድ ኦፊስ ሲደርስ ግን ሄድ ኦፊሶቹ እኔ ላይ ጫና ማድረግ ጀመሩ። በዚህ አጋጣሚ የኔ ፋይል ነምበር 96993 ነች እና ሁላችንም እዛ መስሪያ ቤት ውስጥ የባጅ ነምበር አለን። ሰነድህን ለማወቅ ከፈለግ በባጅ ነምበርህ እያንዳንዱ ራክ ላይ ያንተ እንትን አለ። የኔ ግን ወፍራም ነው፣ በጣም ወፍራም ነው። ቁጥር የማያስፈልገው አይተ ወፍራሙ። ምክንያቱም የተለያዩ ክሶች ተከስቻለሁ፣ ያልተቀጣውባቸው ክሶች። ስለዚህ ያንን የኔን ሰነድ አስወፍረውታል እና እንትን ይላል ይታወቃልና እነዛ ሰዎች በቃ ጫና ውስጥ ከተቱኝ ማለት ነው። የቀመሰ አንጀት አይችልም። ስለዚህ እኔ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጉዳዩን ጠቆምኩት። በጊዜው ፎርቹን ጋዜጣ ይህንን ጉዳይ ይዞት ታትሞ ነበረ እና አንዳንድ ሰዎችን እንጥቀሳቸው። በጊዜው ምን ያህል ጫና እንደነበረብኝ፣ በህይወቴ ውስጥ ትልቁን ፈተና ያለፍኩበት ጊዜ እንደነበረ። አንደኛው የአሁኑ የማዕድንና ኢነርጂ ሚኒስትር ሀብታሙ ተገኝ ያን ጊዜ የኮርፖሬት ማኔጅመንት ዳይሬክተር ነበር። እንግዲህ ይሄ ሰውዬ ግንኙነት ላይኖረው ይችላል፣ ግን ከፕሮጀክቱ ስራ አስኪያጅ ጋር የጠበቀ ግንኙነት ስላላቸው ያንን ነገር ወደ ህግ አካል ይዞ መሄድ አይችልም። እኔ ላይ ጫና ማሳደሩ አይቀርም። ሌላኛው እና መንቴ ዳዲ ያሉ ኮርፖሬት ማኔጅመንት ምክትል ስራ አስኪያጅ ናቸው። የሰው ሀብት አስተዳደር ዳይሬክቶሬት ዋቅጅራ ይልማ አለ። እያደረ ሲሄድ እነዚህ ሰዎች በጠቅላላ የእጃቸውን አግኝተዋል። ዋይዜና ከሀብታሙ ተገኝ ውጪ ያሉት ብዙ ነበሩ። ስለዚህ እኔ ጉዳዮችን ወደ ጸረ ሙስና ኮሚሽን ይዤው እየሄድኩ ገፋሁት ማለት። ጸረ ሙስና ኮሚሽን ብቻ ሳይሆን ይዤ የሄድኩት የመንግስት የልማት ድርጅቶች ባለአደራ ቦርድ የሚባል ነበረ። የገንዘብና ኢኮኖሚ ልማት ሚኒስቴር ኦዲት ኢንስፔክሽን ቲም አሳውቄ ነበረ። ለፌዴራል ኦዲት አሳውቄ ነበረ። ለህዝብ እንባ ጠባቂ ተቋም አሳውቄ ነበረ። እነዚህን ሁሉ ሳደርጋቸው በእግሬ እየሄድኩ ነው በዚህ ሳሳውቄ ነበረውና አንቲ ኮራፕሽን ኮሚሽን ከለላ ሰጠ። ከለላ ማለት ምን ማለት ነው?
እነዚህ መስሪያ ቤቶች ይሄ መስሪያ ቤት እኔ ላይ ምንም ማድረግ አይችልም። ምንም እኔን ጥቅማ ጥቅሞቼን ሊያሳጣ አይችልም፣ መቀየር አይችልም፣ ሊያባረኝ አይችልም። ምክንያቱም በዚህ ርዕሰ ጉዳይ ሊሆን ስለሚችል ኬዙ እስኪጣራ ድረስ ማለት ነው። መብራት ጠፋ። ይህንን እኔ ጀነን ብዬ ምክንያቱም እንትን አለኝ፣ ማንም የሚነካኝ ሰው የለም እየሽኮሎ ላይ እያልኩ ያለው ብድግ ብለው ቀየሩኝ ማለት ነው። እንዴት ይሄን ሊዳፈሩ ቻሉ ብዬ ሄጄ አንቲ ኮራፕሽን ኮሚሽን ጠይቃለሁ። የህግ ከለላ ተነስተዋል አለኝ። ምክንያት አይ የህግ ከለላ መነሳት ስላለበት የሰጠኝ ምክንያት እዛ ጫንጮ መሆን ከሆነ እነዚህ ቂም የያዙ ሰዎች ጉዳት ያደርሱብሃል የሚል ምክንያት ነው የሰጡት። ነገር ግን ዋና የሆነው ምክንያት ምንድን ነው? ለነሱም ተከፍሏቸዋል እኔ ይሄ ከለላዬ እንዲነሳ። ስለዚህ መለስ ዜናዊ ለስነ ምግባርና ጸረ ሙስና ኮሚሽን ለራሱ ሌላ ስነ ምግባርና ጸረ ሙስና ኮሚሽን ያስፈልገዋል የምትለው ቃል ኤግዛክትሊ እዚህ ጋር ግብት ያለች ነችና ጸረ ሙስና ኮሚሽንን ስናስታውሰው ዛሬ ላይ አገራችን ላይ ምን የሰራው ስራ አለ? ምን የሰራ ተጨባጭ ነገሮች አሉ? ምን ተግዳሮቶች ቀንሰዋል ብለን ካሰብናቸው የመለስ ዜናዊ ነች የምትሆነውና መልካም ጊዜ ይሁንላችሁ። ረዘመ ትንሽ